የዚህ ቻናል ዋናው ዓላማ የእህቶቻችን መጠቀሚያ የመሆን አዙሪት ይቁም። እህቶቻችንን የመስዋዕት በግ አናድርጋቸው። ልክ እንደ ሁላችንም የተሻለ ህይወት፣ የተሻለ ኑሮ ይገባቸዋል። የራሳቸውን ህይወት መምራት ይገባቸዋል። ባለቤት ካደረ ጎረቤት አይረዳም ይባላል። ስለዚህ እህቶቻችንን አለሁልሽ አይዞሽ ለማለት መጀመሪያ ከነሱ መምጣት ያለበት ነገር አለ ብዬ ነው የማምነው። ስለዚህ ቻናል ዋናው ዓላማ ስኬታማ ስደት ይኑረን ወይም ደግሞ ስደታችን ስኬታማ ይሁን የሚል ነው። ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ውድ ኢትዮጵያውያን እንደምን አላችሁ? እንኳን ወደ ዩናይትድ ድምፅ በሰላም መጣችሁ። እኔ ዶክተር ዝናሽ ብዙ እባላለሁ። የዩኒቨርሲቲ መምህርትና የሁለት ልጆች እናት ነኝ። ታዲያ ይሄንን ቻናል ለመክፈት ምን አነሳሳት ብላችሁ ጥያቄ ሊፈጠርባችሁ ይችላል። የዶክትሬት ዲግሪን የተማርኩት በሩቅ ምስራቅ ታይላንድ ባንኮክ ነበር። የዛኔ በመካከለኛው ምስራቅ ከሚኖሩ የተለያዩ አረብ ሀገራት ላይ ከሚሰሩ እህቶቼ ጋር የመገናኘትና አብሮ የመስራት የመመካከር እድል ነበረኝ እና በዛን ጊዜ ከእህቶቼ የተረዳሁት ጥንካሬያቸውን፣ በውስጣቸው ያለውን ለሰው ለሀገር ለቤተሰብ ያላቸውን ፍቅር ብቻ ሳይሆን በውስጣቸው ከባድ ያልታከመ ህመምና ሸክም እንደዚሁም የማይታይ ጠባሳ እንዳለ ተረድቻለሁ። እና የዛኔ በቻልኩት አቅም አጫጭር ስልጠናዎችን በመስጠት ከተወሰኑ እህቶች ጋር መድረስ ከቻልኩት ከ20 30 እስከ 45 ከሚደርሱ እህቶች ጋር የመመካከር እድሉ ነበረኝ። በተለያየ ለደከሙ እህቶቻችንንም የቻልነውን ያህል እርዳታ እናደርግ ነበር። ከዛ በኋላ ግን ወደ ኢትዮጵያ ትምህርት ጨርሼ ከተመለስኩ በኋላ ያንን ነገር ለማስቀጠልም በተለያየ ምክንያት አልቻልኩም። ሞክሬ ነበር። በሌላ መልኩም እህቶቼን ማገዝ የምችልበትን መንገድ እያሰብኩ ወይም ደግሞ ለማድረግ ሙከራ እያደረኩ ነበር። ግን በተለያዩ ምክንያቶች ያንን ማድረግ ሳልችል ቀርቻለሁ። አሁን ከ6 ከ7 ዓመታት በኋላ ግን አሁን ላይ ስደት ኢትዮጵያ ውስጥ እንደምታውቁት በጣም እየተስፋፋ ነው ያለው። እንደ ኖርማል ነገር ነው። በእርግጥ እንደ አንድ የስራ እድልም እየተቆጠረ ነው። ግን አስደንጋጩ ነገር ትምህርት እየተማሩ ያሉ እህቶች ሳይቀር እድሜያቸው ያልደረሰ እህቶች ሳይቀር በአሁኑ ሰዓት በከፍተኛ መጠን እህቶቻችን ወደ ተለያዩ የአረብ ሀገራት ሄዶ መስራትን እንደ አንድ ከፍተኛ አማራጭ እያዩት ይገኛሉ። ይሄ ክፋት የለውም። ክፋቱ ምንድነው? እኔ በዛ ቆይታዬ አጠር ያለች የዳሰሳ ጥናትም ሰርቼ ነበር እና ዋናው መሰረታዊው ችግር ምንድነው? እህቶቻችን ሲሄዱ በቂ የሆነ ዝግጅት አድርገው አይሄዱም። ከዛ በኋላ እዛ ለረጅም ዓመታት እኔ ከፍተኛ እስከ 30 20 25 ዓመት ዝቅተኛ ከ5 ዓመት የቆዩ እህቶችን አውቃለሁ በዛ ቆይታዬ ማለት ነው። እና እነዚህ እህቶች ከዚህ ሁሉ ዓመት በኋላ ሲመለሱ የተፈለገውን ያህል የሚፈለገውን ያህል በእጃቸው ገንዘብ ይዘው ወይ ደግሞ ለፈለጉት ዓላማ ኢትዮጵያ መጥተው ኑሮ ለመመስረት የሚያስችላቸውን ነገር ይዘው አይመጡም። ኢትዮጵያውያን በዓለም ዙሪያ ተበትነው ነው ያሉት። ይሄ ነገር ለነዚህ እህቶች ብቻ የተለየ የሚያደርገው ነገር ሌሎቹ ኢትዮጵያውያን የሚሄዱት ትዳር መስርተው ልጆች ወልደው ቤተሰብ መስርተው በሚኖሩበት ሀገር የተሻለ ህይወት ለመኖር ነው የሚሄዱት። እነዚህ እህቶቻችን ደግሞ በኮንትራት ስራ ነው የሚሄዱት፣ ሰርተው ለመመለስ ነው። ስለዚህ እዛ በሚኖሩበት ቆይታቸው የመውለድ የማግባት ትዳር የመመስረት እድላቸው አንዳንዶቹ በጣም ጥቂቶቹ ካልሆኑ በስተቀር ብዙዎቹ ይህ አይነት እድል የላቸውም። ስለዚህ ሴቶች እንደመሆናቸው መጠን ረጅም ዓመት ያለ ዕቅድ እዛ ሲቆዩ እድሜያቸው ይሄዳል። ከዛ በኋላ ወደ ኢትዮጵያ መጥተው ኢትዮጵያ ካለው ኑሮ ጋር ተላምደው ህይወታቸውን ለመቀጠል ወልደው አግብተው ትዳር መስርተው የራሳቸውን ኑሮ ለመኖር አስቸጋሪ ነው የሚሆንባቸው ማለት ነው። የዚህ ቻናል ዋናው ዓላማ የእህቶቻችን መጠቀሚያ የመሆን አዙሪት ይቁም። እህቶቻችንን የመስዋዕት በግ አናድርጋቸው። ልክ እንደ ሁላችንም የተሻለ ህይወት፣ የተሻለ ኑሮ ይገባቸዋል። የራሳቸውን ህይወት መምራት ይገባቸዋል የሚል ነው። ይሄ ችግር እንግዲህ ወደ ብዙ አቅጣጫ ይሄዳል። ወደ ቤተሰብ ይሄዳል፣ ወደ ማህበረሰብ ይሄዳል፣ ወደ ራሳቸው ወደ እህቶቻችንም ይሄዳል። እኔ ግን በእኔ እምነት አንድ ሰው ለራሱ ካልቆመ ሌላ ሰው መጥቶ ይቆምለታል። በሀገራችን አንድ አባባል አለ አይደለ? ባለቤት ካደረ ጎረቤት አይረዳም ይባላል። ስለዚህ እህቶቻችንን አለሁልሽ አይዞሽ ለማለት መጀመሪያ ከነሱ መምጣት ያለበት ነገር አለ ብዬ ነው የማምነው። ስለዚህ ችግሩ ሰፊ ነው። የዚህን የችግሩን መፍትሄ ለማምጣት ግን የተለያዩ አካላት አሉ ከመንግስት አካላት የሚጠበቅ አሁንም በስራ ላይ የዋለ ነገር አለ። ከማህበረሰብ የሚጠበቅ ከቤተሰቦቻቸው የሚጠበቅ አለ። በእኔ እምነት ግን
ዋናው የመፍትሄ ቁልፍ ያለው እህቶቻችን ራሳቸው ጋር ነው ብዬ ነው የማምነው። ስለዚህ ይሄ ቻናል የተከፈተው ለእህቶቼ ግንዛቤ ለመፍጠር ነው። እኔ ችግሩንና የችግሩን ምንጭ ከዛ በኋላ ለችግሩ መፍትሄ ለእያንዳንዱ ችግር መፍትሄ ይዤ እመጣለሁ ማለት ነው። ስለዚህ ይሄ ዋናው የዚህ ቻናል ዋናው ዓላማ እህቶቼ እንዲቆሙ ለራሳቸው እንዲቆሙ ዋና ባለቤቶቹ እንዲቆሙ ለእህቶቼ እውነተኛ ድምፅ መሆን ነው ማለት ነው። ሁሉም በዙሪያቸው ያለ ሰው በሙሉ እነሱን ከመጠቀም ያለፈ እስኪ ሴት ልጅ ናት፣ ሰው ናት፣ እንደ ሰው መከበር አለባት፣ እንደ ሰው ማረፍ አለባት፣ ይደክማታል ብሎ የሚያስብላቸው ብዙ አይታይም። ስለዚህ ይሄንን ደግሞ ራሳቸው አይ ደክሞኛል ካላሉ ሌላ ሰው ደክሞሻል የሚል ላይገኝ ስለሚችል ከዚህ ጋር ተያይዞ ግንዛቤ ለመፍጠር የተከፈተ ቻናል ነው ማለት ነው። ስለዚህ ውድ እህቶቼ ለእናንተ ለእህቶቼ እውነተኛ ድምፅ ለመሆን መጥቻለሁ። ዓላማዬ ቤተሰቦቻችሁን አትርዱ፣ በዙሪያችሁ ያለን ሰው አትርዱ፣ ወይም ደግሞ ሄዳችሁ ወጥታችሁ አትስሩ የሚል አይደለም። ሂዱ፣ ስሩ፣ ግን ስትሰሩ በዓላማ ስሩ፣ በአግባቡ ኑሩ። ስደታችሁ ስኬታማ ስደት ይሁን ነው። ራሳችሁ ሳትቆሙ ቤተሰብን መርዳት አይቻልም። መጀመሪያ ቤተሰብን ለመርዳት ራሳችን መርዳት አለብን። ለውጥ የሚጀምረው ከራስ ነው። ይህ ጉዞ እንዲቀጥል ወይም ደግሞ እውነተኛ ድምፅ ሆና እንድትቀጥል ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ቻናሉን በማድረግ አብራችሁን እንድትሆኑና የዚህን የለውጥ ጉዞ እንድትቀላቀሉ እየጋበዝኩኝ በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።